ሰላም አበባለሙ ከጎንደር ዩኒቨርሲቲ ኮምፒውተር ሳይንስ ትምህርት ክፍል። ይህ ኢንትሮዳክሽን ቱ ፕሮግራሚንግ ዊዝ ፓይተን 8ኛ ቱቶሪያል ወይንም ፓርት ቱ ሉፕ ነው የሚሆነው። ስለዚህ በዚህ ቱቶሪያል ተጨማሪ የሆኑ የፎር ሉፕ ኮንሴፕቶችን የምናይበት ይሆናል። as usual let's try to open python IDE and then create a new file and then save that file as loop2.py. as usual let's add a comment. in this time commentation single line ስለሆነ so let's say more on for loop ኮንሴፕቶች የምናይበት ነው። ቅድም ምን የሰራውን ፕሮግራም እንድንድገመው let's say print I don't know display welcome to python የሚል ጽሁፍ ዲስፕሌይ እንዲያደርግልን የፈለግነው እሱን ለማድረግ for I in range 5 ነው ያልነው። ስለዚህ እንደዚህ የምንልበት ሰዓት አይ ከዜሮ ይነሳል እስከ 5 ማይነስ 1 እስከ 4 ይሄዳል። ስለዚህ አምስት ዌልካሞችን ዲስፕሌይ ያደርግልናል። print welcome to Python. So run the code, we will get display the word welcome, which is 1 2 3 4 and 5 አምስት ዌልካሞችን ዲስፕሌይ ያደርግልኛል። what if I would like to display the word, not the word welcome, but I would like to display number 1 up to 4? እዚህ ጋር አሁን ከአንድ እስከ አምስት ዲስፕሌይ እንዲያደርግልኝ ከፈለኩ so display the number 1 up to 4 no 0 up to 4 ዲስፕሌይ እንዲያደርግልኝ ከፈለኩ እዚህ ጋር ዲስፕሌይ ማድረጋት አይ ነው የሚሆነው። ስለዚህ አይ ኮንትሮል ቫሪያብል ነው። አንድ ከዜሮ ይነሳል በየሉፑ በአንዳንድ ይጨምራል 0 1 2 3 4 ላይ ይቆማል። ምክንያቱም ሬንጅ ቫልዩ ካስገባን በኋላ እስከ ኤን ማይነስ 1 ይሄዳል ብለናል። 5 ሲቀነስ 1 እስከ 4 ድረስ ይሄዳል። ስለዚህ እዚህ ጋር አሁን ራን በምናደርግበት ሰዓት we'll get 0 up to 4 on the screen. display number 0 up to 4 0 up to 4 display ያደርጋል። so the other concept is what if we would like to start range variable or the control variable from 1 ከአንድ እንድነሳ ከፈለግን አንድ እስከ አምስት ዲስፕሌይ እንዲያደርግ ከፈለግን አንደኛ እስከ አምስትን አብሮ ኢንክሉድ እንዲያደርግልን ሬንጁን እስከ 6 እናደርግ። መነሻው አንድ እንዲሆን ባይ ዲፎልት 0 ነው። መነሻው አንድ እንዲሆን እዚህ ጋር ተጨማሪ ፓራሜትር እናስገባለን አንድ ኮማ meaning that I'm just telling the Python interpreter that start the loop variable from 1 up to n minus 1 5. ስለዚህ እዚህ ጋር ከአንድ እስከ አምስት ዲስፕሌይ ያደርግልናል። እዚህ ጋር እንደምታዩት 1 up to 5 1 up to 5 በዚህ መልኩ ይሄዳል። አሁን ኢንክሪመንት የሚያደርገው ባይ ዲፎልት ባንድ ነው። በሁለት እየጨመረ እንዲሄድ ከፈለግንስ let's see one more example. display odd number between 1 up to 10 ከአንድ እስከ 10 ያሉ ኦድ ነምበሮች እንዲያወጣልኝ ከፈለኩ ስለዚህ start from 1 up to 10 ኢንክሉድ እንዲያደርግልን up to 11. in this case we are expected to add the third parameter. update የሚያደርግበትን ቫልዩ ፓስ እናደርግለታለን። ባይ ዲፎልት it was 1 ከሆነ ፓስ አናደርግም። አሁን ግን በሁለት እንዲጨምር ከፈለገ ስለዚህ ሉፑ አንድ ሉፕ ቫሪያብሉ ከአንድ ይነሳል እስከ n ማይነስ 1 እስከ 10 ድረስ በእያንዳንዱ ሉፕ ላይ አይን በሁለት ይጨምራል። ስለዚህ 1 3 5 7 እና 9ን ስክሪን ላይ እናገኛለን ማለት ነው። see 1 3 5 7 and 9 so ሬንጁ ከ0 ተነስቶ እስከ n ማይነስ 1 ይሄዳል። ከአንድ እንዲነሳ ከፈለግን ደግሞ አንድን ወይ መነሻውን ፓስ እናደርግለታለን እና መነሻና መድረሻውን። ስለዚህ መድረሻውን n ማይነስ 1 አድርጎ ይሄዳል። ኢንክሪመንቱ ባይ ዲፎልት 1 ነው የሚሆነው። ኢንክሪመንቱን ዲፎልቱን ወደ ሁለት ወደ ፈለጋችሁት ለመቀየር ከፈለጋችሁ you are expected to pass 3 parameters. The starting value of the control variable I up to
n minus 1 እስከ 10 increment the value of I by 2 ለምሳሌ ኦድ ነምበር ማድረግ ከፈለግንስ ኦድ ነምበር ኢቨን ነምበር ቢትዊን 1 up to 10 ከተፈለግን አንደኛ ከዜሮ እንጀምራለን ሁለተኛ ምንም ሌላ የምንሰራው ነገር የለም ከዜሮ ካስነሳ ነው 0 2 4 6 8 10 print ያደርግልኝ so this is the concept of for loop in Python see this is the even number the odd number number 1 up to 5 number 0 up to 4 this is a very important concept that you need to know passing only one parameter እስከምን ድረስ እንደሚሄድ ነግራችሁታል መነሻውን ራሱ 0 ይወስዳል ኢንክሪመንቱን አንድ ያደርጋል መነሻውን ነግራችሁታል እስከምን እንደሚሄድ ነግራችሁታል ነገር ግን ኢንክሪመንቱ ስላልነገራችሁት ባይ ዲፎልት 1 ያደርገዋል እዚህ ጋር ግን ፉል ኮምፕሊት ኢንፎርሜሽን ነግራችሁታል start the loop variable from 1 up to n minus 1 10 increment the value of I by 2 so this is the additional concept that you need to know about for loop thank you very much